አራለም አካሌን ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ ፍቃደኛም ነኝ ግን እቺን ቀን በጣም ስጠብቃት ስጸልይ መጀመሪያ እግዚአብሔር እንዲያደርገውን ሰው አይለየውም ነው ከዚህ በፊትም ኦፕን ነበርኩኝ እሱ ይችላል ከንፈ ሚካኤል ቃል ገብቷል ለዛሬ ቀን ይዘናል ከዛ በፊት ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ ስለዚህ አሁን እርቅ ተፈጸመ ሲባል ያ አንተ ያኔ ተናገርከው ተበደልኩ ያልከው ነገር አልተፈጸመም ነው ወይስ ተፈጽሞ እሱን በይቅርታ አስተካከላችሁት ነው የሚባለው ይህ እንኳን ድርሰት ነው ከፊልም ላይ የተቀነጨበ የተኮረጀ ታሪክ ነው እውነት ከሆነ ተጽፎ በፊልም ተሰርቶ ይቅረብ የተባለለት አነጋጋሪ ፍቅር ሀብታሙ ስቃይሽን አየና ኩላሊትን ይሰጥሻለሁ አለሽ አዎ እኔ ይሰጥሻለሁ አለኝ ሰጠሽ ሰጠኝ ትልቅና ቀላል የማይባል የፍቅር ታሪክ በመሆኑ በሚሊዮን የሚቆጠሩ ህዝቦች ትኩረት ስቦ መነጋገሪያነቱ እንደቀጠለ ባለበት ሰዓት ነው ጎንና እንደዚህ ተያይዘን በቃ ለነገርሽ አልችልም እሱን እንትን ማለት ነው ፊትሽ ላይ የሚነበበው በጣም የሆነ እኛ ያልገባን አንቺ ብቻ የምታውቂው ነገር እንዳለ ይሰማኛል ይህ ደግነቱ በብዙዎች ዘንድ ተአምር የተባለው ሀብታሙ ባደረገው መልካም ስራ ግን አጸፋው ወይንም መስዋዕት የከፈለበት ትዳር እንደተወራው ሳይሆን ያለሁት በዚህ ሁኔታ ላይ ነው በማለት ድምጹን በማሰማቱ ውዝግብና ሌላ ግርምትን የፈጠረው ግን አሁን ላይ የኔና ሩሃማ ኑሮ የተለያየ ሆኗል ምክንያቱም አንድ አካል ሼር ተደራርገን የምንኖር ሰዎች ነን እንዴት ትረሳሳለህ እኔ አሁንም ቢሆን እሱን ማጣት አልፈልግም በምንም መልኩ እሱን ማጣት አልፈልግም እና እኔ አንተን አጥቼ መኖር አልፈልግም አልችልምም ደግሞ ታውቃለህ እና እኔ በጣም ነው የምወድክ እና ይቅርታ አድርግልኝ እባክህ በጣም ነው የምወድህ እርቅ ለመፈጸምም በመከራችሁባቸው ሁኔታዎች ውስጥ ሁሉ በሀብታሙ በኩል ለእርቅ ዝግጁ አይደለሁም ብዙ ቁስሎችን አሳልፍ ያለውና የመሳሰሉ የተለያዩ የግል ምክንያቶቹ እርቁ ሊፈጸም ባለመቻሉ ህዝቡ ጎኑ በመሆኑ ፍቅራቸውንና አብሮነታቸውን በማሳየት ሩሃማም ሀብታሙ በየግላቸው ህመማቸውን ቁስላቸውን ይዘው በግላቸው ሲንቀሳቀሱ የነበረ ቢሆንም በዚህ ሁሉ ውስጥ በይፋ የትዳር ፍቺ ወይንም 80 ባለመቅደዳቸው ይህ ግጭት ከተፈጠረ 9 ወር ያስቆጠረ ቢሆንም ጊዜ የማይፈታው የለምና ምናልባት እድላችንን እንሞክር ቸር ቢያሰማን ብለን 2018 የተጣላ የሚታረቅበት ሰላም የሚወርድበት ያድርግ